አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የኢትዮጵያ ልጆች፣ ውድ ሙስሊም እህት ወንድሞቼ እንዴት ናቸው? እዚህ ምስሉ ላይ የምታዩት እናቴ ናት። ስሟ ማሪፋ እጅጉ ይባላል። የአራት ልጆች እናት ናት። እዚህ ሳውዲ አረቢያ ነበር የምትኖረው መኮረና ነበር። እዚህ ሀገር ከመጣች ቆይታለች። በ1997 ወደ ኢትዮጵያ መጥታ ነበር። በ1998 ግን ተመልሳ መጥታለች። ከዛ ለ3 አመታት ቆየች። ከ3 አመት በኋላ በ2001 በኢትዮጵያ ሐኪም ቤት ሂዳ ከሐኪም ቤት አልተመለሰችም። ማለት ሐኪም ቤቱ ሂደን አረጋግጠናል። በወቅቱን ያልነበርኩም እዚህ የነበሩ ቤተሰቦች ያረጋግጠዋል ከሐኪም ቤት መውጣቷን። ግን ከዛ በኋላ አድራሻውን ማግኘት አልቻልንም እስካሁን ማለት ነው። አሁን 11 አመቱ ናታል። እኔ እህቶቼ፣ ወንድሞች፣ ሁላችንም እህቶቼም ሁሉም በሀሳብና በጭንቀት አለ። ትኑርም አትኑርም አናቅም፣ ግን አላህን የምትኖረው ኑራ እንድንገናኝ ነው ምለምንም። እባካችሁ ይህንን ቪዲዮ ፌስቡክም ላይ በምንም አጋጣሚ በዋትሳፕ ግሩፕም ብታዩት እንድታስተላልፉልኝ ለምናችኋለሁ። እና እዚህ ላይ በምታዩት ስልክ ቁጥር ለእኔ ደውላችሁ እናቴን ምናልባት ካያችኋት ከዚህ ቀደም አይቷት የሚያቅም ካለ በዚህ ደውላችሁ እንድታሳውቅ ለምናችኋለሁ። ከዛ ባለፈ ደግሞ ለታጠቅ ሚዲያ ማለት ነው በሜሴንጀር ወይንም ደግሞ በኮሜንት ላይ እንድታሳውቁልኝ ማለት ነው። በአላህ ስም እለምናችኋለሁ፣ በምታምኑት ፈጣሪ ስም ለእናታችሁን እንደ እናታችሁ የእናትን ነገር ታውቃላችሁ። እናቴ እንደ እናታችሁ አይታችሁ አናሳችሁን ከቦታ አድርጋችሁ ይህን ሼር በማድረግ እንድታግዙኝ እለምናችኋለሁ። እባካችሁ በትረፋ አመሰግናለሁ።